የበርካቶች የአይን ማረፊያ የሆነችውና በርካታ ወንዶችን በአይን ፍቅር ጠብ ያደረገችው በርካታ እሷን የሚያፈቅሩ ወጣት ወንዶች በማህበራዊ ሚዲያ ፍቅራቸውን ሲገልጹላት የኖሩት ወጣቷ አርቲስት ፍናን ህድሩ ሽማግሌ ተልኮላታል። እጅግ ደማቅ በነበረውና አንድም ታዋቂ አርቲስት ባልቀረበት በዚህ ሽምግልና የከተማዋ ትልቁ ሽምግልና ተብሏል። ለመሆኑ የፍናን ህድሩ ባለቤት የሚሆነው ሰው ማን ነው? ሽምግልናውስ ምን ይመስል ነበር የሚለውን እንነግራችኋለን። በርካታ ወጣት ኢትዮጵያውያን ይህንን የሽምግልና ስነ ስርዓት ሲሰሙ ሆድ ብሷቸዋል፣ ከፍቷቸዋል፣ ያለቀሱ ያነቡም አሉ። ፍናንን በአይን ፍቅር የሚወዷት እንደው ለቀልድ ለጨዋታ አይደለም። አምርረው እሷን የሚወዱ እሷን የሚከተሉ እሷን ካላዩ ውለው ማደር የማይችሉ ብዙ ወጣት ኢትዮጵያውያን ወንዶች አሉ። ይህ የሽምግልናዋ ዜና ታዲያ ለነሱ መርዶ ሆኗል። የፍናን ፍቅረኛ ብዙዎችን ሲያነጋግር የነበረው በተለይም በአንዳንድ ማህበራዊ ሚዲያዎች አርቲስት ነው ባሏ በሚል ከተለያዩ አርቲስቶች ጋር ለስራ የተነሳቻቸውን ፎቶዎች በመልቀቅ ጭምር እነዚህ ናቸው ይህ ነው በሚል የተለያዩ አርቲስቶች ስማቸው ተያይዟል። ነገር ግን ትክክለኛው የፍናን ፍቅረኛና አሁን ሽማግሌ ልኮ እሺ የተባለው የልጅነት ፍቅረኛዋ ፍቅረ አብ ይሰኛል። ፍቅረ አብ አሁን ፍናንን እንዲወስዳት ከቤተሰቦቿ እሺታን አግኝቷል። ከልጅነት ጀምሮ እስካሁን የቆየው የሁለቱ ፍቅር በስተመጨረሻም ፍሬ አፍርቶ እነ ሰይፉ ፋንታሁን ጭምር የፍናን ወገን ሽማግሌዎች ሆነው ሽምግልና ተቀምጠው ልጃችንን ሊወስዳት የመጣው ማን ነው ብለው ፍቅረ አብና ፍናንን እንዲጋቡ ፈቅደዋል። ፍቅረ አብና ፍናን ህድሩ የረጅም ዓመታት የፍቅር ህይወትን አሳልፈዋል። ታዋቂነት አላጣላቸውም፣ አርቲስትነት አለያያቸውም፣ ተወዳጅነት በመሃላቸው ገብቶ ችግር አልፈጠረባቸውም። እጅግ ቁጥብ፣ በወጣትነቷ የሰከነች የተረጋጋች አለው የማትል በእውነትም ካለችበት ቦታ ጸንታ የምትቆም ጊዜዎች የማይለውጧት ፍናን ህድሩ ይህ ማንነቷ ከልጅነት ፍቅረኛዋ ፍቅረ አብ ጋር እንድትሞሸር ረድቷታል። ከሌሎች ሴት አርቲስቶች በተለይም በእሷ ዕድሜ ክልል ከሚገኙት ልታይ ማትል በየቦታው ስሟ የማይነሳው ፍናን ፍቅሯን ጠብቃ በእነዚህ አስቸጋሪ ጊዜያቶች ጭምር ራሷን ቆጥባ ለዚህ በቅታለች። ታዋቂ የፊልም ተዋናይትና የማስታወቂያ ባለሙያ ሆነችው ፍናን ህድሩ ከረጅም ጊዜ ፍቅር አጋሯ ፍቅረ አብ ጋር ዳር ለመመስረት በቀረበው ጥያቄ መሰረት በቤተሰቦቿ ዘንድ የቀረበውን ጥያቄ ሽማግሌዎቹን እሺ ልጃችሁን ለልጃችን ተባብለው ተስማምተዋል። የሚገርመው ደግሞ በሷ በኩል ማለትም በፍናን በኩል የቆሙት ሽማግሌዎች ናቸው። በኮሜዲያንና በማስታወቂያ ባለሙያው ዘላለም ኩራባቸው ይመራሉ። የፍናን ገምጋሚ ሽማግሌዎች በቡድን ውስጥ ታዋቂው የቴሌቪዥን ጋዜጠኛ ሰይፉ ፋንታሁንም በፍናን በኩል መካተቱ በጣም አስገርሟል። የወንድ ወገን ሽማግሌዎች ልጃችሁን ለልጃችን ስጡን የሚለውን ጥያቄ ባቀረቡበት ወቅትም ከፍናን ቤተሰቦች እሺታን ከማግኘታቸው በፊት በዘላለም ኩራባቸውና በሰይፉ ፋንታሁን በኩል ጠንከር ያሉ ወጉን የጠበቁ ባህሉን ያረሱ ጥያቄዎች ቀርበው ነበር። የፍናን እጮኛ
ከዚህ በፊት ህይወት የለውም ወይ? የቀድሞ የትዳር ታሪክ የለውም ወይ? የሚሉና ሌሎች ጥያቄዎች በነሰይፉ ተነስተው ነበር። ይህ ባልተጠበቀ ጥያቄም የወንድ ወገን ሽማግሌዎችን እሽታን ላናገኝ እንችላለን የሚልም ስጋት ውስጥ ገብተው እንደነበረ ከስፍራው የነበሩ ሰዎች ገልጸዋል። በጥያቄዎቹ መሰረትም በዘላለም ኩራባቸው የሚመሩት የሴት ወገን ሽማግሌዎች አንዴ ውጪ ቆዩን እንመካከርበት በማለት የወንዱን ወገን ሽማግሌዎች ከቤት አስወጥተው ለደቂቃዎች ያህል ውጪ እንዲቆዩ አድርገዋል። ይህ የሽምግልና ስነ ስርዓትም ወጉን ባህሉን ያረሳ ተብሎለታል። ከምክክር በኋላ ወደ ውስጥ እንዲገቡ የተደረጉት ሽማግሌዎች ምላሹን በጉጉት ሲጠባበቁ በኮሜዲያን ዘላለም ኩራባቸው በኩል የተሰጣቸው መልስ የማይፈታት ሚስቱ ትሁን ብለን ፈቅደናል የሚል ነበር። ይህንን ምላሽ የሰሙት በከፍተኛ ስጋት ውስጥ የነበሩት የወንድ ወገን ሽማግሌዎች በደስታ እሽታውን መቀበላቸውን በስፍራው የነበሩ ሰዎች መስክረዋል። ውልደቷና እድገቷ በአዲስ አበባ የሆነው ፍንሃን ህድሩ በለጋ ዕድሜዋ ከህዝብ ጋር የተዋወቀችው በድምፃዊ እሱ ባለው ይታየው የሺ ማሬ ማሬ በተሰኘው የሙዚቃ ቪዲዮ ላይ ነበር። ይህን ተከትሎ ወደ ፊልም ትወና በመግባት ቦሌ ማነቂያና የከበረ ድሃ በተሰኙ ፊልሞች ላይ በመሪ ተዋናይትነት በመስራት ዝናዋን አሳድጋለች። ፍንሃን ከትወናው ባሻገር በማህበራዊ ሚዲያ ስራዎቿም እጅግ ትታወቃለች። በኢንስታግራም ከ1 ሚሊዮን በላይ ተከታዮች አሏት። ለተለያዩ የንግድ ተቋማትም በማስታወቂያ ስራ ከፍተኛ ተከፋይ ከሆኑ የዘርፉ ወጣት ባለሙያዎች አንዷ ናት። ፍንሃን ለመጀመሪያ ጊዜ ማስታወቂያ ስትሰራ 600 ብር ነበር የተከፈላት። በአሁኑ ወቅት ለአንድ ማስታወቂያ በሚሊዮኖች የሚቆጠር ገንዘብን ትጠይቃለች፣ ይከፈላታል። ፍቅሯ ላይ ግን ፍንሃን አልቀለደችም። ፍቅሯ ላይ ኮስተር ብላ የምትይዘውን ይዛ የምታሳልፈውን አሳልፋ የልጅነት ፍቅሯ ፍሬ እንዲያፈራ ማድረግ ችላለች። ፍንሃን ህድሩ በተለይም በሱ ዕድሜ ብዙ ሴቶች፣ ብዙ አርቲስቶች፣ ሌሎች ብዙ ነገሮችን ሲመኙ እሷ ግን ትክክለኛው መንገድ እንደ ሴት የበሰለችበትን መንገድ በግልጽ አሳይታለች። በሽምግልና ስነ ስርዓቷ የቀረ አርቲስት የለም። የቀረ ተዋናይ፣ የቀረ ሙዚቀኛ፣ ሁሉም በፍንሃን ህድሩ ሽምግልና ተገኝተው የደስታዋ ተካፋይም መሆን ችሏል። ፍንሃን ህድሩ መጪው የትዳር ህይወቷም የተሳካ እንዲሆን ምኞታችን ነው። ከሷ የአይን ፍቅር የያዛቸው የሷን ፎቶ ሳያዩ ውለው የማያድሩት ወጣቶችም አሁን ተስፋ ቆርጠው ወደ ራሳቸው ህይወት ይመለሳሉ። ባላገኘሁሽ እንኳን ደህና ቆየሽ፣ እኔስ መስሎኝ ነበር ፈልጌ ማጣሽ። ለኔ ነው